ይመስገን ወደ ትምህርታችን እንሄዳለን። ያው ሮሜ ምዕራፍ 5 ላይ ነው ያለነው። ካልተቸገራችሁ እንቆምና እናነባለን። ከቁጥር 12 ጀምረን እናነባለን። በጌታ ስም አነባለሁ። ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። እንደዚሁም ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበረና፣ ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳ ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎች ሞተዋልና። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷልና፣ ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ፣ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። እንግዲህ በአንድ ሰው በደል ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ፣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ፣ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። በደልም እንዲበዛ ሕግ ጭምር ገባ። ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ፣ እንዲሁ ደግሞ ጸጋ በጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ጌታ ይመስገን። እንቀመጥ። በአጭር ክፍል ውስጥ በጣም ዴንስ የሆነ ሙግት ሐዋርያው ጳውሎስ የሚያቀርብበት እንደዚህ አይነት ቦታ ያለ አይመስለኝም። ትንሽ ቦታ ነው፣ ግን አርጊውመንቱ የታጨቀ እና ባለፈው ሳምንት እንዳየነው በአንድ ሰው ምክንያት ኃጢአትና ሞት እንደው እንዴት አድርገው ተከታትለው እንደገቡ ወይም ተያይዘው እንደገቡ ነው የነገረን። ከዛ ሐሳቡን አልጨረሰውም ብለናል። ቁጥር 12 ላይ ያለውን ወደ ታች ነው። ምክንያቱም እሱ እየተናገረ ሐዋርያው ጳውሎስ በቃሉ እየተናገረ የሚጽፈው ሌላ ሰው ስለነበረ ግርታ እንደሚፈጥር ሲገባው ቆም አድርጎ ወደ ማስረዳት ነው የሚገባው ብለናል ባለፈው ሳምንት። ስለዚህ አሁንም እሱን ግርታ አቮይድ ለማድረግ ከቁጥር 15 እስከ 17 ይቀጥልበትና ከዛ ወደ አነሳው ሐሳብ ከቁጥር 18 ጀምሮ ወዳለው ነው የሚመጣው። ስለዚህ ዛሬ ያነበብነው ከ12 ጀምሮ ቢሆንም መልእክታችን ከ15 እስከ መጨረሻ ነው። በዚህ ክፍል ውስጥ ሐዋርያው ጳውሎስ ባለፈው ሳምንት እንዳየነው አዳም ይመጣ ዘንድ ላለው ለእርሱ አምሳሉ ነውና ብሎ አዳም የክርስቶስ ታይፕ እንደሆነ፣ ክርስቶስ አንት ታይፕ እንደሆነ አስቀምጧል። ስለዚህ ይሄ ነገር እንዴት ነው አዳም የክርስቶስ ምሳሌ የሚሆነው የሚል ግርታ ስለሚፈጥር ሐዋርያው ጳውሎስ አስቀድሞ አዳምና ክርስቶስ የማይመሳሰሉበትን ወደ ማስረዳት ይገባል። ስለዚህ ከቁጥር 15 እስከ 17 አዳምና ክርስቶስ የማይመሳሰሉበትን ነው የሚያስረዳው። ከዛ ኦኬ ይሄ ገባችሁ እንደማይመሳሰሉ ጥሩ። አሁን ቅድም የጀመርኩትን ከላይ የማይመሳሰሉበትን ወደ ማስረዳት ልግባ የሚል ይመስላል። ከ18 ጀምሮ የሚመሳሰሉበትን ነጥብ ነው የሚያነሳው። ስለዚህ ከ15 እስከ 17 እንደው ግርታ እንዳይፈጥር የማይመሳሰሉበትን አዳምና ክርስቶስ ያነሳል። ሁልጊዜ መጽሐፍ ቅዱስ ላይ ምሳሌ ሲቀርብ ምሳሌ በሁሉ ነገር የሚመስለውን ነገር ይወክላል ማለት አይደለም። ለምሳሌ ጌታችን ኢየሱስ ክርስቶስ ሙሴ በምድረ በዳ እባብን እንደሰቀለ እንዲሁ ብሎ ስለሱ መሰቀል ተናገረ። አንድ አይነት ግን አይደል? ለምሳሌ ሙሴ የሰቀለው ምስል ህይወት ያለው እንስሳም አይደለም። ፎር ዛት ማተር ከናስ የተሰራ ነው። ክርስቶስ እንደሱ አይደለም።
ስለዚህ ምን ነበር እዛ ጋር ምሳሌው ካልን ለሶስት ቀን መሰቀሉ ነው አይደል? ሙሴ በምድረ በዳ ሰቀለ፣ ያዩ ሁሉ ዳኑ፣ በክርስቶስ መሰቀል ይድናሉ። ይሄ ነው እንጂ በሌሎቹ ነገሮች ሁሉ ምሳሌዎቹ ይገናኛሉ ማለት አይደለም። የሆነ ጊዜም ደግሞ ሲናገር ዮናስ በአሳ ነባሪ ሆድ እንደነበረ እንዲሁ ደግሞ ብሎ ተናገረ። ዮናስ አልሞተም ብለን አስዩም እናድርግ። ጌታ ግን በምድር ሆድ ውስጥ የነበረው ሳይሞት ነበር እንዴ? አይደለም፣ ሞቶ ነበር አይደል? ስለዚህ በተነሳው ጉዳይ ላይ ብቻ ነው የሚመሳሰሉት እንጂ ምሳሌ ሲጠቀስ በሁሉ ነገር ይመስላል ማለት አይደለም። ስለዚህ አዳም ሲባል አዳም በሁሉ ነገር ይመስላል ማለት አይደለም። ዳዊትም አቤልም ዮሴፍንም ብናነሳቸው ይስሐቅንም ብናነሳቸው ክርስቶስን የሚመስሉበት ገጽታ አላቸው፣ ጨርሶም የማይመስሉበትም ነገር አላቸው። ስለዚህ ምሳሌ ነው ማለት በሁሉ ነገር ይመስላል ማለት አይደለም እና ይሄ ግልጽ ነው ብዬ አስባለሁ። ሐዋርያው ጳውሎስ እሱን ነው የሚያነሳው። አዳምንና ክርስቶስን ሲያመሳስል ድንገት በቃ መጥቶበት አይደለም ይሄንን። ምክንያቱም በሌላም ክፍል ላይ አዳምና ክርስቶስን በሆነ ነገር ያነጻጽራል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 እስከ 47። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 45 እስከ 47። እንዲሁ ደግሞ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ ተጽፏል። ኋለኛው አዳም ሕይወትን የሚሰጥ መንፈስ ሆነ። ነገር ግን አስቀድሞ ፍጥረታዊው ቀጥሎ መንፈሳዊው ነው እንጂ መንፈሳዊው መጀመሪያ አይደለም። የፊተኛው ሰው ከመሬት መሬታዊ ነው፣ ሁለተኛው ሰው ከሰማይ ነው እያለ ከማን ጋር ነው የሚያነጻጽረው? ከአዳም ጋር ነው። ሁለቱንም አዳም ነው ያላቸው፣ ግን በምን ኳሊፊኬሽን? የመጀመሪያው አዳምና እየጠበቁ ነበር። ሁለተኛው አዳም አይደለም። የመጀመሪያው አዳምና ኋለኛው የመጨረሻው ላስት አዳም ነው። ሁለተኛው አዳም አይደለም። አዳምንና አዳማዊነትን ጨርሶታል፣ ፈጽሞታል። ስለዚህ ሌላ አዳም አንጠብቅም። ስለዚህ የመጀመሪያው አዳምና የኋለኛው የመጨረሻው አዳም። ስለ ሰው ሲያወራ ግን የመጀመሪያው ሰው ይልና ቀጥሎ ሁለተኛው ሰው፣ አዲስ ሰው በክርስቶስ ትንሣኤ መጀመሩን፣ አዲስ የሰው ዘር መምጣቱን ለማሳየት የመጀመሪያ ሰው ሁለተኛው ሰው። ሰውነት አላለቀም፣ አዳማዊነት ግን ምን ሆኗል? በክርስቶስ አብቅቷል። ስለዚህ አዳም ሲል ኋለኛው አዳም እያለ ነው የሚያወራው። ወደ ክፍላችን ስንመለስ ከቁጥር 15 እስከ 17 የማይመሳሰሉበትን ይናገራል። ከዛ በኋላ ደግሞ ከ18 ጀምሮ የሚመሳሰሉበትን ብለን ነው የምናየው። የማይመሳሰሉበት ሲል ለምሳሌ ከየት አመጣሁ እንደማይመሳሰል ካልን በምንድን ነው የሚያነጻጽረው? ለምሳሌ ቁጥር 15ን ብንመለከት እንደ በደሉ መጠን እንደዚያው አይደለም ነው የሚለው። ከዛ ቀጥሎ ደግሞ በአዲሱ መደበኛ ትርጉም በተለይ ብናየው አይደለም ይልና እንዴት አብልጦ ይትረፈረፍ ብሎ ነው ቁጥር 15ን የሚዘጋው። ቁጥር 16ም ላይ አይደለም ይልና ቁጥር 17ን ሲደመድም እንዴት አብልጦ ይትረፈረፍ። በአዳም የሆነውን ያነሳና አይደለም ይሄኛው ይበልጥ አትረፍርፎ። በእንግሊዘኛው ብናየው ኖት ይልና ሃው ማች ሞር። እንደ አዳም አይደለም፣ በክርስቶስ ሃው ማች ሞር እያለ ይበልጥ እንደሆነ ነው የሚናገረው። በዝርዝር ስንመጣ እናገኘዋለን። ከቁጥር 18 ጀምሮ ስናይ ግን ለምሳሌ እንግዲህ በአንድ ሰው በደል ምክንያት እንደመጣ እንዲሁ ይላል 18። አዳምና ክርስቶስን ሲያነጻጽር በአዳም እንደዚህ እንደመጣ እንዲሁ ደግሞ ቀጠለ ይላል። ቁጥር 19ንም ብናይ ብዙዎች ኃጢአተኞች እንደሆኑ እንዲሁ ይላል። በእንግሊዘኛው just as so also ነው የሚለው። ስለዚህ ከ15 እስከ 17 አይደለም ይበልጣል፣ ይሄኛው much more። ከቁጥር 17 ጀምሮ ያለው ደግሞ እንደሆነ እንዲሁ። ስለዚህ ተመሳሳይነታቸውን ነው የሚያስረዱት ማለት ነው። ስለዚህ አሁን ዛሬ የምናየው አንደኛ የማይመሳሰሉበትን እናያለን፣ 3 ነጥቦችን ነው የምናየው። ሁለተኛ የሚመሳሰሉበትን እናያለን። ሶስተኛ ደግሞ ስለ ሕግ ቁጥር 20 ላይ እና 21 ላይ ያለውን ነገር እናያለን። የመጀመሪያው የማይመሳሰሉበት ነው። ከ15 እስከ 17 ደግመን እናነባለን። ነገር ግን ስጦታው እንደ በደሉ መጠን
እንደዚያው አይደለም። እንደ አዳም አይደለም። በአንድ ሰው በደል ብዙዎች ሞተዋል። ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል። ስጦታው ግን በብዙ በደል ለማጽደቅ መጣ። በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋው ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ ነው የሚለው። ጌታ ይመስገን። ቁጥር 15 ላይ በአንድ ሰው በደል ምክንያት ብዙዎች ይላል። ብዙዎች ማለት ሁሉም ማለት ነው። ብዙ ጊዜ ሰዎች መጽሐፍ ቅዱስን ሲተረጉሙ እንዳሉበት የክርስትና ዲኖሚኔሽን እንዳሉበት ጎራ በሚመቻቸው መንገድ ነው የሚተረጉሙት። ብዙ ጊዜ ይሄ ትዝብቴ ነው። በዚህ ክፍል ውስጥ ብዙዎች ማለት ምን ማለት ነው? ሁሉም ማለት ነው። ለምን ካላችሁ ንጽጽሩ ያለው አንድ ሰው በድሎ አንድ ሰው ብቻ አይደለም ጥፋት ያገኘው እያለ ነው። ከአንድ ጋር ሲነጻጸር ሁሉ ማለት ብዙ ናቸው ማለት ነው አይደል? ለአንድ ሳይሆን ከአንድ በላይ ነው ለማለት ነው ነጥቡ እንጂ ሁሉም ነው ክፍሉ የሚለው። አለበለዚያ በአዳም ምክንያት ብዙዎች ናቸው የሞቱት የሚለውን ሁሉም ማለት አይደለም ብለን ከተረጎምን የአዳም ጥፋት ያላገኛቸው ሰዎች አሉ ማለት ነው። ክፍሉ ግን የሚለው ብዙዎች ሲል ሁሉም ማለት ነው። ቁጥር 19 ላይም አለ በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ። ግን ይሄ ክፍል ደግሞ መልሶ ሁሉም እያለ ደግሞ ይነግረናል። ቁጥር 18ን እንመልከት። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ ይላል። ስለዚህ የቅርብ ኮንቴክስቱ ራሱ የሚነግረን ቁጥር 18 ላይ ሁሉ ስለሚለን ቁጥር 15 እና 19 ላይ ብዙዎች የሚለው ሁሉን ነው ማለት ነው። በአንዱ ሰው በደል ሁሉም ናቸው ማለት ነው። ስለዚህ በአንድ ሰው በደል ብዙዎች ሞተዋል ያለበት ምክንያት ቁጥር 14ንም ባለፈው እንዳየነው ምን ነበር የሚለው? በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ቁጥር 17ንም ደግሞ ስንመለከት በአንዱ በደል ሞት በአንዱ በኩል ከነገሰ። ስለዚህ ሞት ምን ሆኗል ማለት ነው? ነግሷል። ኢትስ ዘ ኪንግ ማለት ነው። ሞት ንጉስ ነው። ስለዚህ ለሞት የማይገዛ የለም። ሰው ሁሉ ይሞታል። ሞት ንጉስ ነው። አልገዛም ለንጉሱ ማለት አይቻልም። ነግሷል። ወደ እኔ መቼ ይመጣል ነው ጥያቄ እንጂ አይደል? አንድ የሀገራችን ሰው ወደ ሮም ሄዱ እና ቫቲካንን ሲጎበኙ እዛ የካቶሊክ ትምህርት ቤት ውስጥ አንድ አበሻ አገኙ እና ገርሟቸው ምንድነው እዚህ የምትሰራው? ምን ልታደርግ መጣ ብለው ሲጠይቁት ለመማር። ምንድነው የምትማረው? የክህነት ትምህርት። እና ከዛስ ሲሉት ከጨረስኩ በኋላማ እንደው ቢቀናኝ የአንድ ደብር አለቃ ሆናለሁ አለ። ከዚያስ ሲሉት ከዛ በኋላማ እንግዲህ ጳጳስ ልሆን እችላለሁ አላቸው። ከዚያስ አሉ እንደው ከዛማ እንደው ሊቀ ጳጳስ ልሆን እችላለሁ፣ ከቀናኝማ ካርዲናል ሆናለሁ አላቸው። ከዛስ ሲሉት እሱ ከፈቀደማ በቃ ያው ፖፕ ሆናለሁ አሉት። ከዚያስ ሲሉት ከዚያማ የማይቀረው ሞት ይመጣል አላቸው። አይ ልጄ ከዛም በፊት እኮ ሊመጣ ይችላል። ገና ትምህርትንም ሳትጨርስ ሊመጣ ይችላል። ገና የደብር አለቃም ሆነ ሊመጣ ይችላል። ገና ጳጳስም ሆነ ሊመጣ ይችላል። እና ሲኮንስ ነው ያደረገው። ከዚህ መጥቶ እዚህ ጋር ይመጣል እና ማይቀረውን አስቀድመህ የሚቀሩትን ብታስከትል ነው የሚሻለው አሉት። እና እኛ ጋርም እንዲህ ነው አይደል? ካስቀመጣችሁ እንዲህ አድርጌ ልጆቼን አሳድጌ ድሬ ኩዬ የልጅ ልጅ አይቼ እዚህ ጋር በቃ ሲደርስ በቃ እንግዲህ ካላችሁ ከዛም በፊት ሊመጣ ይችላል። ሞት ንጉስ ነው እና በቃ ይመጣል እና ያው ከታክስና ከሞት የሚቀር የለም ይባላል አይደል? እና ይመጣል።
እና ሞት ብቻ ደግሞ አይደለም ክፍሉ የሚነግረን ሌላም አለ። ከሞትና ከታክስ የሚለውን ከሞትና ከኃጢአት ብንለው ጥሩ ነው አይደል? ኃጢአትንም የማይሰራ የለም። ሁሉ ሰው ኃጢአትን ይሰራል። በአንዱ ምክንያት ኃጢአት እንዴት እንደገባ ሞት እንዴት እንደገባ ይነግረንና ሁሉ ምን ያደርጋል ይላል? ይሰራል እንጂ ሁሉ ሰው ሲወለድ አዳም ኢኖሰንት በነበረበት ቦታ ላይ አይደለም ሁላችን ህይወትን የምንጀምረው አይደል? እሱ የተሻለ ጅማሬ ነበረው። እኛ ግን የት ነው የተወለድነው ብለናል ባለፈው ሳምንት። ወህኒ ቤት ውስጥ ነው አይደል የተወለድነው። ስለዚህ እኛ የምንጀምረው ከዛ ቦታ ነው እንጂ አዳም ነፃ ከነበረበት ቦታ አይደለም የምንጀምረው። ስለዚህ እንደው አዳምን ስንኮንን የራሳችንንም ኃጢአት ማሰብ አለብን። ሁላችንም ኃጢአት እንሰራለን። መኮንን ኮንኑት ምን አገባኝ እኔ ለአዳም። አዳምን ሳስብ አንዳንዴ የዳን አይመስላችሁም? አዳም ማለት የብሉይ ኪዳን ሰዎች ይድናሉ ሚድኑ አሉ አይደል? ሁሉም አይደሉም ግን ሚድኑ አሉ። እና አዳምን የእግዚአብሔር መንግስት ውስጥ ብናገኘው ብዬ አስባለሁ። ይሄ እንግዲህ ሐሳብ ነው። ለምን አሰብክ ልትሉኝ አትችሉም። የተስፋ ቃል ተሰጥቶታል አይደል? እና አዳምን እየኮነኑ ሰዎች ባይገቡና የኮነኑት ሰውዬ እግዚአብሔር መንግስት ቢገኝ ምንድነው የሚሆነው እያልኩ ዝም ብዬ አስባለሁ። እና ሰው መኮነን ካለበት ራሱን ነው መኮነን ያለበት። የሚፈረደው በሁሉ ሰው ላይ በራሱ ኃጢአት ነው አይደል? የኛ ድርሻ አለ። አንድ ደረጀ በላይ ነው የሚባል ገጣሚ ክርስቲያን ወንድም የእድሜ መንገድ የሚል መጽሐፉ ላይ እኔና አዳም ብሎ የጻፋት ግጥም አለች። እንደዚህ ይላል። አዳም መከረኛው ምጸት ነው እልፍ ዛፍ ታድሎ አንድ ተከልክሎ አንድ ቢያጣ ሞተ አንድ ቢያጣ ሳተ። ለኔ ለድለኛው አንድ ተፈቅዶልኝ እልፍ ተከልክሎ እንዴት ብዬ ልሳት ዙሪያዬን በሙሉ በለስ ተንጠልጥሎ ይላል። እሱ አንድ ተከልክሎ ሁሉ ተፈቅዶለት እድለኛው፣ ለኔ ደግሞ አንድ ተፈቅዶልኝ እልፍ ተከልክሎ ይላልና የኛ እንዲያውም ፈተናው ብዙ ነው ለማለት ነው። በዚህ ክፍል ሞትና ኃጢአት እንዴት እንደገቡ ከላይ የተንደረደረ ይመጣና ሁላችን የሚፈረድብን ኃጢአት በመስራታችን ሁሉ ኃጢአት ስለሰሩ ብሎ አስተዋውቆናል። ግን ከ15 እስከ 17 ባለው ውስጥ የሚነግረን ነገር በአንድ ሰው በደል ምክንያት ብዙዎች እንዲሆኑ ብሎ ነው የሚናገረውና መጀመሪያ የሚመጣብን ጥያቄ ለምንድን ነው በአንድ ሰው በደል ምክንያት ይሄ ሁሉ የሆነው? አዳምን እኔ አልመረጥኩት፣ አዳምን እኔ አልወከልኩት እና ባልመረጥኩት ሰው እንዴት እንዲሆንብኛል የሚል ጥያቄ ይመጣል። እኔ ሳነብ ይመጣል። ልክ ባልመረጥነው ሰው መገዛት ብርቃችን የሆነ ይመስል ማለት ነው። ብሪቲሽ ሆናችሁ ካሰባችሁት ላይሆን ይችላል በእርግጥ። እና እንዴት ነው በአንዱ ሰው ምክንያት ስንል እያንዳንዳችን ኃጢአት በሰራን ቁጥር አዳምን እየመረጥነው ነው። አዳም ወኪላችን እንዲሆን ለአዳም ቮት ነው የምናደርገው። በአዳም ውስጥ መሆናችንን ነው ድምጽ የምንሰጠው ለአዳም ነው። ኃጢአት በሰሩ ቁጥር ሰዎች በአዳም ውስጥ መሆናቸውን ኮንፈርም እያደረጉ ነው። በዚህ ላይ ደግሞ በማንም አልወከልም ማለት የማንችልበት ምክንያት ሕጉ የእግዚአብሔር ነው። ባለፈው ሳምንት እንዳነሳ ነው ደግሞ በአዳም አንወከልም ካልን በእግዚአብሔር ፊት በማን ተወክለን እንቀርባለን? በክርስቶስም ልንወከል አንችልም ማለት ነው። የራሳችንን ጽድቅ ይዘን ወደ እግዚአብሔር ብንቀርብ ጽድቃችን በፊቱ የመርገም ጨርቅ ስለሆነ ማለት ነው። አሁን የሚቀጥለው ዋናው ጥያቄ ቁጥር 15 እስከ 17 እንዲህ እንደሆነ አይደለም ማችሞር ይበልጡኑ የተትረፈረፈ እያለ ሲያወራ በክርስቶስ ያለው የበለጠ ነው የተትረፈረፈ ነው የሚል መልእክት ነው ያለው። የቱ ጋ ነው የክርስቶስ ሥራ ብልጫው? የቱ ጋ ነው የክርስቶስ ሥራ የተትረፈረፈው? ምክንያቱም በአዳም ምክንያት ሰው ሁሉ ነው ከሞት በታች የሆነው፣ ሰው ሁሉ ነው ከኃጢአት በታች የሆነው፣ ሰው ሁሉ ነው ለኩነኔ የተጋለጠው። በክርስቶስ ሥራ ምክንያት የሚድኑት ግን ሰዎች ሁሉ አይደሉም አይደል? ሰዎች ሁሉ ይድናሉ እንዴ? አይድኑም። የእግዚአብሔር ቁጣ የሚያገኛቸው ሰዎች እንዳሉ ነግሮናል ከምዕራፍ 1 ጀምሮ ስናይ። በመጨረሻው ፍርድ ጊዜ በጎቹ በዚህ በኩል ተብሎ የሉም እንደ ፍየሎች አሉ። ሰው ሁሉ አይደለም የሚድነው። ስለዚህ በቁጥር የማን ነው የሚበልጠው?
የአዳም ነው የሚበልጠው በቁጥር ካየነው። ታዲያ እንዴት ነው እንደዚህኛው አይደለም ነገር ግን እንደዚህኛው ነው ብሎ ይሄኛው ይበልጣል ይትረፈረፋል እያለ የሚነግረን በምን አግባብ ነው? አንደኛ ሰው በቁጥር ደረጃ ካየነው የሚበልጠው ያኛው ነው። ሁለተኛ እንበልና ዩኒቨርሳሊስት ሆነን ሰዎች ሁሉ ይድናሉ ብለን ብናስብ ቁጥራቸው ምን ይሆናል? እኩል ነው እንጂ የሚሆነው በክርስቶስ በማመን የዳኑት አይበልጡም፣ እኩል ነው። ሰዎች ሁሉ ተኮነኑ፣ ሰዎች ሁሉ ጸደቁ ብንል ቁጥሩ ምንድነው የሚሆነው? እኩል ነው የሚሆነው። ግን ደግሞ እንደዛም አይደለም፣ በቁጥር ይሄኛው ያንሳል። ታዲያ የሚበልጠው የቱ ጋ ነው ብለን ካሰብን ጥያቄውን እንደዚህ ነው የሚመልስልን። እንደገና እናንብበው። ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም። በአንድ ሰው በደል ብዙዎቹ ሞተዋልና፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ። እንዴት ይልቅ? አንድ ሰውም ኃጢአትን በማድረጉ እንደሆነው መጠን እንደዚያው ስጦታው አይደለም። ፍርድ ከአንድ ሰው ለኩነኔ መጥቷል፣ ስጦታው ግን በብዙ በደል ለማንገስ መጣ ነው የሚለው። በብዙ በደል ለማንገስ መጣ። ኩነኔ የመጣው በአንድ ሰው በደል ነው። ክርስቶስ ያስወገደው የአንድን ሰው በደል አይደለም። ፍርዱ ያለው በአዳም ኃጢአት ብቻ ቢሆን በአንድ በደል ኩነኔ መጣ። ክርስቶስ የአንድን ሰው በደል ካስወገደ በቂው ነው ማለት ነው። ክርስቶስ ያስወገደው የስንትን ሰው በደል ነው? የሚሊዮኖችን በደል። እያንዳንዱ ሰው ደግሞ ሚሊዮን ኃጢአት ነው የሚሰራው። የሚሊዮን ሰዎችን ሚሊዮን ኃጢአት ነው ያስወገደው ማለት ነው። ስለዚህ ክርስቶስ ኢየሱስ የረታው የኃጢአትን ጎርፍ ነው ማለት ነው። ግድቡን ደርምሶ የሚመጣውን ያንን ሁሉ በደል ነው የገታው። አነበዋለሁ ቁጥር 18ን ቁጥር 16ን አንድ ሰው ኃጢአትን በማድረጉ እንደሆነው መጠን አስምሩበት፣ እንደዚያው ስጦታው አይደለም። መጠን ፍርድ ከአንድ ሰው ለኩነኔ መጥቷል፣ ስጦታው ግን በብዙ በደል ለማጽደቅ መጣ። ስለዚህ ክርስቶስ ያሸነፈው ብዙ በደል ነው። የሚሊዮኖችን ምናልባትም የቢሊዮኖችን ስንት ሰው እንደሚድን ስለማናውቅ የነዛን ሁሉ ብዙ ኃጢአት ነው ያሸነፈው። ስለዚህ የአዳም ጉዳይ አንድ ኃጢአት ነው። የአንድ ሰው አንድ ኃጢአት ነው። የአንድ ሰው አንድ ኃጢአት። ክርስቶስ ግን የገታው ብዙ በደሎችን ነው። እልፍ አላፍ ሰዎች የሰሯቸውን እልፍ አላፋት ኃጢአቶች ነው የረታው። ስለዚህ የማን ይበልጣል ማለት ነው? የክርስቶስ ይበልጣል። መጠን ነው የሚለው ብዛት ነው የሚለው። ስጦታው ግን በብዙ በደል ለማጽደቅ መጣ። የሚበልጠው ክርስቶስ ያሸነፈው አንድን ኃጢአት አይደለም። ክርስቶስ የረታው የአንድን ሰው ኃጢአት አይደለም። የስንቶችን ነው? የእልፍ አላፋትን ሰዎች እልፍ አላፍ ኃጢአቶች ነው የረታው። የሚሻለው የክርስቶስ በዚህ ነው። ሁለተኛ በምንድን ነው የሚሻለው? በምንድን ነው የሚሻለው? ቁጥር 17 በአንዱም በደል ሞት በአንዱ በኩል ከነገሰ። ቁጥር 14ም ነግሮናል። ሞት ምንድን ነው ብለናል? ንጉስ ነው። ስለዚህ ሞት ነገሰ ብሎን ጽድቅ ነገሰ ቢለን የክርስቶስ ብልጫው ምንድን ነው? የክርስቶስ ስራ ብልጫው ምንድን ነው? በዚህ ስራ ሞት ነገሰ፣ በዚህ ስራ ጽድቅ ነገሰ። ክፍሉ ግን እንደሱ አይደለም የሚለን። ዲያብሎስ አምባገነን ነው፣ እሱ ነው የነገሰው። የክርስቶስን ግን ሲነግረን ቁጥር 17 በአንዱም በደል ሞት በአንዱ በኩል ከነገሰ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ነጋሾቹ እነማን ናቸው? ሰዎቹ ናቸው።
አዳም በሰራው ኃጢአት ሞት ነው ብቻውን የነገሰው። ዲያብሎስ ነው ብቻውን የነገሰው። ሌሎቹ ሰብጀክት ናቸው ሰዎች። በክርስቶስ ሥራ ግን ክርስቶስ ነክሶ ሰዎች ሰብጀክት አይደለም ተደረጉ የሚለን ይሄ ክፍል። አብረውት ምን ያረጋሉ ነው የሚለን? ይነክሳሉ። ስለዚህ ክርስቶስ የሰራው ሥራ የእልፍ አላፍ ሰዎችን እልፍ አላፍ ኃጢአት መግታት፣ ማሸነፍ፣ መርታት ብቻ ሳይሆን ሲነግስ እነሱንም ይዟቸው ተነስቶ አብረውት ምን ያረጋሉ ይላል? ይነክሳሉ። ዲያብሎስ ብቻውን ነው በሞትና በኃጢአት በዓለም ላይ የነገሰው። ክርስቶስ የነገሰው ግን ብቻውን አይደለም። ሐዋርያው ጳውሎስ በሮሜ መልእክቱ ላይ በጢሞቴዎስ መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 2 ከቁጥር 11 እስከ 12 ሲነግረን ሁለተኛ ጢሞቴዎስ ምዕራፍ 2 ከ11 እስከ 12 አብረነው መከራ ብንቀበል አብረነው ምን እናረጋለን? እንነግሳለን ይላል። ስለዚህ በአንዱ በደል ብቻውን ሞት ሲነክስ፣ ብቻውን ኃጢአት ሲነክስ፣ ብቻውን ዲያብሎስ ሲነክስ ሰዎች ሁሉ ምኖቹ ናቸው? ለሱ ተገዦቹ ናቸው፣ ባሪያዎቹ ናቸው፣ አገልጋዮቹ ናቸው። ሊያጋራ ስልጣን ዲያብሎስ በጨረሽ። ክርስቶስ ግን ሲነግስ አብረውት ምን ያረጋሉ? ይነግሳሉ። ስለዚህ ይበልጣል ይሄኛው። ያ ሰብጀክት ነው ያረጋቸው። ይሄኛው ግን ምንድነው ያረጋቸው? አብረውት እንዲነክሱ። የክርስቶስ ሥራ ኃጢአተኞች የኃጢአት ስርየትና የኃጢአት ይቅርታ ማግኘታቸው ብቻ ሳይሆን አብረውት ምን ያረጋሉ ይላል? ይነግሳሉ። ቁጥር 17 በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁን ማችሞር ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ደግሞ ለዛው የሚነግሱት እዛ ሞት ነው። በሞት ላይ አይደለም የነገሱት። በምን ላይ ነው? በሕይወት ይነግሳሉ። ስለዚህ ይበልጣል። የአዳም ሥራና የክርስቶስ ሥራ አንድ አይነት አይደለም። የአዳም ተገዥ ሲያረጋቸው፣ የክርስቶስ ግን አብሮ ነጋሾች ነው ያደረጋቸው። የአዳም በደል የአንድ ሰው በደል ነው። ክርስቶስ ግን የገታው ያቆመው ግድቡን ደርምሶ የሚመጣውን ያንን ሁሉ የሚሊዮኖች ሚሊዮን ኃጢአቶችን እሱን ነው ያቆመው። ስለዚህ ይሄኛው ይበልጣል ነው ሐዋርያው ጳውሎስ እያለ የሚነግረን። ያገኘነው ይበልጣል። በአዳም ካጣነው በክርስቶስ ያገኘነው ይበልጣል። በኤፌሶን መልእክቱ ሐዋርያው ጳውሎስ ሲነግረን ስለ አይደንቲፊኬሽን ይነግረናል። ከክርስቶስ ጋር ሞተናል፣ ከክርስቶስ ጋር ተቀብረናል፣ ከክርስቶስ ጋር ተነስተናል፣ ከክርስቶስ ጋር በአብ ቀኝ ምን ሆነናል? ተቀምጠናል ነው የሚለው። ስለዚህ ክርስቶስ የሆነውን ሁሉ ያደረገው በእኛ ምትክ ብቻ ሳይሆን ከእኛም ጋር ነው ማለት ነው። በእኛ ምትክ በእኛ ቦታ ነው ያደረገው። ግን እኛ ከሱ ጋር ካለን አይደንቲፊኬሽን የተነሳ መክበሩ የኛም መክበር ነው፣ መንገሱ የኛም መንገስ ነው። ስለዚህ አዳም ያልነበረውን ነገር አሁን እኛ በክርስቶስ እናገኛለን ወይም አግኝተናል ማለት ነው። ቅዱስ ዮሐንስ አፈወርቅ ከቤተክርስቲያን አባቶች አንዱ እንዲህ የሚለው ምሳሌ ያለው በቃ የሆነ 100 ብር 200 ብር ዕዳ የነበረበትን ሰው እና በዚህ ምክንያት ሚስቱ ልጆቹ አንድነት ለባርነት የተሰጡ ባሪያ ሆነው ወይ ወህኒ ቤት የተጣሉ ሰዎችን አንድ ሰው መጥቶ ዕዳውን ከፍሎ ቢያወጣው፣ ዕዳውን ከፍሎ ማውጣት ብቻ አይደለም፣ በሚሊዮኖች የሚቆጠር ስጦታ ብር ቢሰጠው፣ ያ ብቻ አይደለም፣ ወደ ቤተ መንግስቱ ወስዶ ለካ ነፃ ያወጣው ንጉስ ነው ወስዶ ሹመት ቢሰጠው፣ ስልጣን ቢሰጠው፣ ካቢኔ ላይ ቢያስቀምጠው፣ ያ ሰው ያገኘው ካጣው በላይ ነው የሚለው። በክርስቶስ ያገኘነው እንደዚህ ነው። የኃጢአት ስርየት ብቻ አይደለም፣ የኃጢአት ይቅርታ ብቻ አይደለም ያገኘነው። ምንድነው ያገኘነው? ክብር ነው። አዳም ባይወድቅ ኖሮ ከሚያገኘው በላይ ነው በክርስቶስ ሞት ያገኘነው። በክርስቶስ ሞትና ትንሣኤ ያገኘነው የሰው ዘር በአዳም ውስጥ ካጣው በላይ ነው። ለዛውም እኮ በአዳም ሥራ አዋተናል፣ ሁላችን ኃጢአት ሰርተናል። በክርስቶስ ሥራ ግን ማንኛችንም አላዋጣን። እሱ ነው እኛን ወክሎ እኛን ይዞ ያደረገው። አንድ መተላለፍ ብዙ ጥፋት አስከተለ። አንድ የጽድቅ ሥራ ደግሞ የማይቆጠሩ ጥፋቶችን ምን አደረገ? አስወገደ። ስለዚህ ይበልጣል የክርስቶሱ ሥራ። ከአዳም ሥራ ጋር የሚነጻጸር አይደለም። ማች ሞር ቅድም እንዳልኩት አዲሱ መደበኛ ትርጉም ተትረፈረፈ እያለ ነው። ይበልጥ ተትረፈረፈ። ያኛው የሚትረፈረፍ ነው ማለት ነው።
ሁለተኛ ከቁጥር 18 ጀምሮ ስናነብ ደግሞ ወደሚመሳሰሉበት ቁጥር 12 ላይ አንስቶት የነበረውን ሐሳብ ነው የሚናገረው። እናንብበው። እንግዲህ በአንድ በደል ምክንያት ፍርድ ለኩነኔ ወደ ሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ቁጥር 18 ላይ ሁሉ ፍርድ ወይም ኩነኔ ለሰው ሁሉ እንደመጣ እንዲሁም በአንድ ጽድቅ ምክንያት ስጦታው ሕይወትን ለማጽደቅ ወደ ሰው ሁሉ መጣ። ወደ ሰው ሁሉ። ቁጥር 19 በአንዱ አለመታዘዝ ብዙዎች ኃጢአተኞች እንደሆኑ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ጻድቃን ይሆናሉ። ሁሉ በአንዱ አዳም ምክንያት ኃጢአትና ሞት ወደ ሰው ሁሉ መምጣቱ እውነት ነው። ግን በክርስቶስ ሥራ ጽድቅ የመጣው ወደ ሰው ሁሉ ነው ወይ የሚል ጥያቄ ይመጣል። አሁንም ከቃላት ትርጓሜ ያለፈ ነገር ነው ማየት ያለብን። እርግጥ ነው መጽሐፍ ቅዱስ ሲተረጎም ቃላት ማተር ያደርጋሉ፣ ግን ሐሳቦች ከቃላት በላይ ናቸው። በክርስቶስ ሥራ ሁሉ ሲል ምን ማለቱ ነው የሚል ጥያቄ ይመጣል። ምክንያቱም ሁላችን እንደምናውቀው ሁሉ ሰው አይድንም። ሁሉ ማለት ነው ወይ ከተባለ አዎን፣ ሁሉ ማለት ነው። ምን ማለት ነው ሁሉ ሲል? የሆኑ የተመረጡ ሰዎች ብቻ ሳይሆን ሁሉ ናቸው ይሄ ኦፈር የተደረገላቸው ማለት ነው። የሆኑ ተለይተው ለእናንተ ብቻ የተባሉ ሳይሆን ሁሉም ሰው ነው። ሁሉ ሲል እንደዚህ ማለቱ ነው። ሐዋርያው ጳውሎስ በሌላም ስፍራ ላይ እግዚአብሔር ሰዎች ሁሉ ሊድኑንና እውነቱን ወደ ማወቅ እንዲደርሱ የሚወድ መሆኑን በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 4 ላይ ይነግረናል። ስለዚህ ሁሉ ሲል ከምን ጋር ነው ማነጻጸር ያለብን? ከሆኑ ከተወሰኑ ከተመረጡ ጋር የሚል ነው። ሁለተኛ ሁሉ የሚለውን ስንፈታ ሁሉ ማለት each and everyone ማለት አይደለም። አለበለዚያ ከምዕራፍ 1 ጀምሮ እስከ ምዕራፍ 3 ለእግዚአብሔር ቁጣ ሲናገር የነበረው ሚኒንግለስ ነው የሚሆነው። ሁሉ ሲባል each and everyone ይድናሉ ማለት እንዳልሆነ የቅርቡንም ኮንቴክስት አውድ ሰፊውንም ብንወስድ እንረዳለን። የቅርቡን ቁጥር 17 ምን ይለናል? በአንዱ በደል ሞት በአንዱ በኩል ከነገሰ ኢትስ አውቶማቲክ ይልቁን የጸጋን ብዛትና የጽድቅን ስጦታ ብዛት የሚቀበሉ በአንዱ በኢየሱስ ክርስቶስ በኩል በሕይወት ይነግሳሉ። ምን የሚያረጉ? የሚቀበሉ። ስለዚህ ኳሊፋይ አድርጎታል ማለት ነው። መቀበል የሚል ሐሳብ አለ። የሚቀበሉ እስካሁን ስናይ የነበረውንም በጠቅላላ ይዘን ብንመጣ ይሄንኑ ነው የሚነግረን። ለምሳሌ ምዕራፍ 4 ሲጨርስ ምን ብሎ ነው የሚነግረን? ስለኛም ነው እንጂ ካለ በኋላ ስለ በደላችን አልፎ የተሰጠውን እኛን ስለ ማጽደቅም የተነሳውን ጌታችን ኢየሱስን ከሙታን ባስነሳው ለምናምን ለእኛ ይቆጠርልን ዘንድ አለ። ለነማን? ለምናምን ለእኛ፣ ለሚቀበሉ ለምናምን ለእኛ። ምዕራፍ 1 ቁጥር 16ንም ስታዩ በወንጌል አላፍርም ካለ በኋላ ወንጌል ምንድነው? ለሚያምን ሁሉ አይደል? ድነት በእምነት መሆኑን ስለሚነግረን። ስለዚህ each and everyone ማለት አይደል፣ ለሚያምኑ ስጦታውን ለተቀበሉ። አውቶማቲክ አይደለም ማለት ነው። ኮንሴንት ይፈልጋል ማለት ነው። እግዚአብሔር የዘረጋውን ጸጋ ስጦታ፣ እግዚአብሔር የሚሰጠውን የጽድቅ ስጦታ ለተቀበሉ፣ አንቀበልም ላሉ፣ የእግዚአብሔር ስጦታን ለገፉ ለነሱም ይሆን አይደለም። ስጦታው ለተቀበሉ ለሚያምኑ ነው። ሁሉ የሚለው ቃል በሌላም ቦታ ላይ ከዚሁ ከሮሜ ሳንወጣ ኳሊፊኬሽን እንዳለው መገመት የምንችልባቸው ክፍሎች አሉ። ለምሳሌ ሮሜ ምዕራፍ 14 ላይ ስለሚበሉና ስለማይበሉ ነገሮች በሚናገርበት ክፍል ላይ ሮሜ 14 ቁጥር 2 ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ፣ ደካማው ግን አትክልት ይበላል። ሁሉን ይበላ ዘንድ እንደተፈቀደለት የሚያምን አለ። አንዱ እኔ ነኝ። ግን each and everything ማለት ነው
ነው ማለት ነው አይደለም። ማይበሉ የትኛውም ሰው ተክሎችን ሁሉ እንስሳትን ሁሉ አይበላም አይደል? አይበላም። ሁሉ ሲል እዚህ ጋር ምን ማለት ነው? አትክልትና ስጋ በሚለው ሁለቱንም ማለት ነው እንጂ each and everything ማለት አይደለም። ምዕራፍ 16 ቁጥር 19 መታዘዛችሁ ለሁሉ ተወርቷልና እንግዲህ በእናንተ ደስ ይለኛል። ምን ማለት ነው ለሁሉ? ሐዋርያው ጳውሎስ በሮሜ ያሉ ሰዎች መታዘዛቸው ለሁሉ ሰው ለeach and everyone ተነግሯል ማለት ነው ማለቱ ነው አይደል? አይደል? ለሁሉ ተነግሯል ማለት ብዙ ሰው ያውቃል ማለት ነው። ምናልባት በፒፕል ግሩፕ ልንወስደው እንጂ ወንዶችም ሴቶችም ሰምተዋል። አይሁዳውያንም ግሪካውያንም ሰምተዋል። በአውሮፓም ያሉ በእስያም ያሉ ሰምተዋል ማለቱ ሊሆን ይችላል። የሚያምኑም ሰምተዋል፣ የማያምኑም ሰዎች ደግሞ ስለ እናንተ ያውቃሉ ማለቱ ሊሆን ይችላል እንጂ each and every human being ያውቃል ማለቱ አይደለም፣ ወይም ሰምቷል ማለቱ አይደለም። ስለዚህ በዚህ ክፍልም ለሁሉ ሲል ሰዎች ሁሉ አንድም ነፍስ ሳትቀር ይድናሉ ማለቱ አይደለም አይደለም። ይህንን ካየን በኋላ ታዲያ እነማን ናቸው ስንል የጽድቅን ስጦታ ብዛት የተቀበሉ ኮንሴንት ይፈልጋል። የሚሞቱት እነማን ናቸው? ኢትስ አውቶማቲክ። ይሄኛው ኮንሴንት ይፈልጋል። ስለዚህ ሁሉ የሚለውን ተጠቅመን የተሻለ እንግለጥ ከተባለ በአዳም ውስጥ ሰዎች ሁሉ ይሞታሉ፣ በክርስቶስ ውስጥ ሰዎች ሁሉ ምን ይሆናሉ? ይድናሉ። በአዳም ውስጥ ያሉ ሁሉ ፍርድና ኩነኔ ነው ያለባቸው፣ በክርስቶስ ውስጥ ያሉ ሁሉ ደግሞ ለጽድቅ ይነግሳሉ። ታዲያ እንዴት ነው የምንገባው? በአዳም ውስጥ እንዴት ነው የምንገባው? በክርስቶስ ውስጥ እንዴት ነው የምንገባው ከተባለ በአዳም ውስጥ የምንገባው በመወለድ ነው። በክርስቶስ ውስጥ የምንገባው ዳግም በመወለድ ነው። ስለዚህ በአዳም ውስጥ በመወለድ የገቡ ሁሉ ለሞት፣ በክርስቶስ ውስጥ ዳግም በመወለድ የገቡ ሁሉ ደግሞ ለሕይወት ምን ይሆናሉ? ይነግሳሉ ማለት ነው። ስለዚህ ክርስቶስ የግድ አይደለም የሚነግስብን፣ የግድ ማጅራታችንን እየያዘ አይደለም ያነግሰን። እሺ ማለት ያስፈልጋል፣ መቀበል ያስፈልጋል፣ መታዘዝ ያስፈልጋል። የተበላሸውን ግንኙነት ለማደስ መፍቀድ ያስፈልጋል። ኃጢአት ሪሌሽናል ነው፣ ፐርሰናል ብቻ አይደለም። የአዳም ኃጢአት ሪሌሽናል ስለሆነ ነው በአንዱ ምክንያት እነዚህ ሁሉ ሰዎች የተበላሸባቸው። የኛም ኃጢአት የኛ ኃጢአት ብቻ አይደለም፣ ፐርሰናል ብቻ አይደለም። የኛም ኃጢአት ምንድነው? ሪሌሽናል ነው። ከእግዚአብሔር ጋር ያለውን ግንኙነት የሚያበላሽ፣ ከሌላው ሰው ከወንድሞቻችን ከእህቶቻችን ጋር ያለውን ግንኙነት የሚያበላሽ፣ ከፍጥረት ጋር ያለንን ግንኙነት የሚያበላሽ ሪሌሽናል ነው። በክርስቶስ የጽድቅ ሥራ የምንቀበለውም ነገር ምንድነው? ሪሌሽናል ነው። ከእግዚአብሔር ጋር እንድንዋደድ፣ እንድንወደው እግዚአብሔርን፣ ባልንጀሮቻችንን እንድንወድ ለፍጥረቱ ግድ እንዲለን ነው የሚያደርገው። ስለዚህ ኃጢአትም ሪሌሽናል ነው፣ የጽድቅም ሥራ ሲመጣ ሪሌሽናል ነው ማለት ነው። በክርስቶስ ሞት የተገኘው እግዚአብሔር አንዴ ሲቀና ለሕዝቡ፣ አንድ ጊዜ ሕዝቡ በጣም ኃጢአት ሰርቶ እያለ ፊንሐስ የሚባለው የሙሴ ልጅ ቀናና በቅናት እየተቃጠለ ዝሙት እየፈጸሙ ያሉ ሰዎችን በአንድ ጦር ሰፋቸው እና በዛ ምክንያት የእግዚአብሔር ቁጣ ምን ሆነ? በረደ። በፊንሐስ መግደል፣ ሌላውን መግደል የእግዚአብሔር ቁጣ ከተወገደ፣ ሌላውን በመግደል ሳይሆን ራሱን ለሞት አሳልፎ በመስጠት የተገለጠው የክርስቶስ የጽድቅ ሥራ እንዴት እነዚህን ሁሉ አይሰራ? እንዴት እነዚህን ሁሉ አያደርግ? ራሱን ለሞት የሰጠበት ማለት ነው። ጌታ ይመስገን። ስለዚህ በዚህ ረገድ የአዳምና የክርስቶስ ይመሳሰላሉ። በአዳም ሥራ በአዳም ውስጥ ያሉ ሁሉ ሞቱ፣ በክርስቶስ ሥራ በክርስቶስ ውስጥ ያሉ ሁሉ ምን ሆኑ? ዳኑ፣ ወይም ደግሞ ከክርስቶስ ጋር አብረው ነገሱ። ሐዋርያው ጳውሎስ ከቁጥር 12 ጀምሮ አዳም ክርስቶስ እያለ ሲያወራ እዛ ያሉ አይሁዳውያን ክርስቲያኖች እንዴ ሰውየው ምን ነካው? ሙሴስ እንዴ ከዚህ ይልቅ አዳም ሙሴ ክርስቶስ ቢል አይሻልም ነበር እንዴ? ምክንያቱም ለነሱ ሙሴ ንጉሳቸው ነው አይደል? የሙሴ ጉዳይ አይሆንላቸውም። ስለዚህ ሙሴ ሲሉ ሕግስ ማለታቸው ነው እንዴ? ሕግ የተሰጠው ሰዎች እንዲጸድቁ አይደል እንዴ? ሕግ የተሰጠው ሰዎች እንዲሆኑ አይደል እንዴ ብለው ሊጠይቁ ይችላሉ። ቁጥር 14 ላይም ጨረፍ አድርጎ አንስቶ ነበር። አሁን ቁጥር 19 ላይ ያመጣዋል። እንደዚህ ቁጥር 20 ላይ እንደዚህ ይላል፣ በደልም እንዲበዛ ሕግ ጭምር ገባ። አሁን ስለ ሕግ መናገር ይጀምራል። ምክንያቱም እነዚህ ሰዎች the more Torah the more life ብለው የሚያስቡ ናቸው። ስለዚህ ሕግ የተሰጠው
ለጽድቅ እንደሆነ ያስባሉ። ስለዚህ ስለ አዳም ተናግሮ ሐዋርያው ጳውሎስ ስለ ጌታ ኢየሱስ ክርስቶስ ሲናገር ምናልባት ይህንን ሊያስቡ ይችላሉ። ሐዋርያው ጳውሎስ ግን ከዚህ በፊትም ደጋግመው እንዳነሳው አይተናል። ምዕራፍ 4 ላይ ወደፊትም ያነሳዋል። እንደሚያነሳው ምንድነው የሚላቸው? ሕግ የተሰጠው ሰዎች ሁሉ እንዲጸድቁ አይደለም፣ ሕግ የተሰጠው በደል እንዲበዛ ነው የሚለው። ወይም በአዲሱ መደበኛ ትርጉም ሕግ በመተላለፉ በመምጣቱ መተላለፍ በዛ ይላል። አንዳንድ ትርጉሞች ሕግ ስለገባ ኃጢአት ገባ ወይም የበደል ዕውቀት እንዲበዛ፣ ዕውቀቱ ነው የሚበዛው፣ ኃጢአት በዛ ብለው ያስቀምጣሉ። ለምሳሌ አምፕሊፋይድ ማለት ነው። የሕግ ፋይዳ ታዲያ ምንድን ነው? በአዳም የሆነ ሁሉ አንዱ የሚደረገውና ይበልጥ የሚሰጠው በክርስቶስ ከሆነ የሕግ ፋይዳ ምንድን ነው? በነገራችን ላይ ስለ ሕግ ስናስብ በጣም ጥቂት ስለሆነ ሕዝብ ነው የምናስብ። ምናልባት በዛን ወቅት 3 ሚሊዮን ሕዝብ አካባቢ ቢሞላ ነው ስለሱ ነው የምናወራው እንጂ ስለ ዓለም ሁሉ አይደለም የምናወራው። ስለዚህ ሕጉ ራሱ የተሰጠው ለዓለም ሁሉ አይደለም። ሕግ የተሰጠው ለማን ነው? ለእስራኤል ነው፣ ለአንድ ሕዝብ ነው የተሰጠው። ስለዚህ ሕግም ከተባለ እያወራን ያለ ነው ስለ አሕዛቡ አይደለም፣ ስለኛ አይደለም እያወራን ያለ ነው። ከየት አምጥተን ነው ሕግን እኛ በሱ በመፈጸም የምንጸድቀው? አናቅም እኮ ሕግ መኖሩን ራሱ መሰጠቱን አናቅም። በዚህ ላይ ደግሞ የተሰጠው በአንድ ጂኦግራፊካል ሎኬሽን ነው፣ በዛ መልክዓ ምድር ውስጥ ብቻ የሚፈጸም ነው። ለምሳሌ ፋሲካ የሚከበረው የት ተኪዶ ነው? ኢየሩሳሌም። የሆነ ነገር የሚፈጸመው የሆነ ቦታ ተኪዶ ነው። ሌላ ቦታ ያሉት እንዴት ይሁኑ? እንደ ሀጂ በየዓመቱ ምናምን ሀጂ እንኳን የሀጅ ጉዞ በዓመት አንዴ ነው አይደል? በየዓመቱ ይመላለሱ። ስለዚህ የተሰጠው ለውስን ሕዝብ የሚፈጸመው በውስን መልክዓ ምድር ላይ መሆኑን ሁልጊዜ ማሰብ አለብን። ታዲያ ምንድነው ሕግ? ለምንድን ነው የተሰጠው? ምክንያቱም ምዕራፍ 2 ላይ እንዳየነው አሕዛብ ሕግ የሌላቸው ናቸው። ግን ሕጋቸው የቱ ጋ ነው ያለው? እዚህ ውስጥ ነው ያለው። የሕግ ደግሞ ሊሚቴሽን አለው። ምክንያቱም የአሕዛብ ሕግ የሞራል ሕግ በውስጣቸው እግዚአብሔር ያስቀመጠው ሕግ ኃጢአት ማለት እግዚአብሔርን መበደል መሆኑን፣ ኃጢአት ሲሰሩ እግዚአብሔርን እየበደሉ መሆኑን አያስተምራቸው። ኃጢአት ቅጣት እንዳለው እግዚአብሔር በመጨረሻ ቀን እንደሚፈርድ አያስተምራቸው። ስለዚህ እንደው ቢያስቡ ጽድቅና ኩነኔ ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ነው የሚያውቁት። በቃ ከክፋት ደግነት ይሻላል እንጂ እግዚአብሔርን እየበደልኩ ነው፣ በመጨረሻ ቀን ፍርድ አለ። በህሊና ይህን ሰው ላያቅ ይችላል፣ ግን ክፉና ደግን በህሊና ሊያቅ ይችላል። ነገር ግን ምንድን ነው የሚለን? ደግመን እናንብበው ቁጥር 20 በደል እንዲበዛ ሕግ በዛ። ወይም በሌሎች ትርጉሞች ካየነው ሕግ ሲመጣ በደል በዛ ነው የሚለን። ስለዚህ እግዚአብሔር ሕግን የሰጠው ሰዎች እንዲጸድቁ ሳይሆን የኃጢአትን ክፋት፣ የኃጢአትን ጥልቀት፣ የሰው ልጅን አቅመ ቢስነት ለሰዎች ለራሳቸው ለመግለጥ ፈጽመው እንዲጸድቁ አይደለም። አንድ ሕግ ከተሰጣቸው ሰዎች አሁን ባለማወቅ አይደለም የሚያደርጉት ማለት ነው። አሁን የሚያደርጉት በማወቅ ነው። አያደርጉም አይደለም፣ ያደርጋሉ። ግን የሚያደርጉት በምንድን ነው? በማወቅ ነው። ልክ ሕጉ ከተሰጠ ጀምሮ ሰፈራችን ከአያት ወደ መገናኛ ስንሄድ የፍጥነት ገደብ አልነበረም። ስለዚህ እንዳሻን ነው የምንሄደው። ግፋቢል አንድ ቀን የምሳ የፈለገ ትራፊክ መቅጣት ካማረው የሚቀጣው በቸልተኝነት ከልክ በላይ ነርተሃል። ልኩስ የት ነው? ምንም የተጻፈ ነገር በቃ ስለዚህ በግንዛቤ እንዲህ በፈጠን ሰው ቢገባብኝ እንዲህ ይሆናል በሚል ነው። ከዛ መቼ እንደጀመረ አላውቅም። አንድ ጊዜ ጀመሩ እና የሆነ 50 ምናምን ገብቷል ተብሎ ለዛውም ምልክት አይደለም የቆመው፣ ትራፊክ ፖሊስ ነው የሚቆመው። ተጀመረ። አሁን እዛ ጋር ከበረርን ምን እያደረግን ነው? ሕጉን እየጣስን ነው። በፊት በቃ ይሄ አደገኛ ንዳድ ነው፣ ይሄ ጥሩ ነው ብለን ነው የምንሄደው። አሁን ግን የተጻፈ ነው የምንጥሰው ከፈጠንን ማለት ነው። በፊት ሰው ኃጢአትን ሲሰራ እንዲሁ ክፋትና እያለ ነው የሚሰራው። አሁን ግን ሕጉ ስለተሰጠ ሲጥስ የተጻፈን ነገር ነው የሚጥሰው ማለት ነው እንጂ እንዲያከብር አይደለም። ሰው በተፈጥሮ እኮ ተፈጥሯዊ ሰው የእግዚአብሔርን ሕግ አይወድም። ተፈጥሯዊ ሰው የእግዚአብሔርን ሕግ ይቃወማል። እንዲያውም ሕጉን የተቀበሉ ሕጉን አጣመሙት እኮ አጣመሙት። ፈጻሚዎች አልነበሩ፣ አጣመሙት።
ሕጉን የሚጠብቁት እንደሚመቻቸው በውጭኛው ነው። አንድ ፈሪሳዊና አንድ ቀራጭ ቆሙና ያኛው እንደዚህኛው እንትን አላረግም፣ እኔ ከጤና አዳም ከምናምን ከፍላለሁ፣ አስራት በሳምንት 2 ቀን ጾማለሁ፣ በቃ ጨርሻለሁ ብሎ በውጫዊ ነው። ወደ እውነታው ሲመጡ ግን ጌታችን ኢየሱስ ክርስቶስን በሰንበት ለምን ትፈውሳለህ ይሉታል። እንዴ አህያ ፈረስ በቅሎ ቢገባበት ጉድጓድ ውስጥ በሰንበት የማያወጣ ማን ነው ይላቸዋል። ምን ችግር አለ? አህያ ማውጣት ምንም ክፋት የለው፣ ሰው መፈወስ ግን ችግር አለ። እንዲህ ነበር የሚተረጉሙት። ተፈጥሯዊ ሰው ሕግን ለራሱ እንደሚመቸው ነው የሚለውጠው። ስለዚህ ክርስቶስ ሲመጣ ያንን ሕግ እንደገና መተርጎም ነበረበት። ይኸውላችሁ ማመንዘርን የምታዩት እንደዚህ ነው አይደለም፣ የልብ ጉዳይ ነው። እዚህ ጋር ነው ምንጩ ያለው። እዚህ ጋር ከተመኛችሁ በቃ መግደል እኮ ዱላና በትር ማንሳት ሽጉጥ መምዘዛ ብቻ አይደለም። መግደል የሚጀምረው ከምንድን ነው? ከቁጣ፣ ከንዴት፣ ከጥላቻ ጋር ነው የሚመጣው። ካልወደዳችሁ ወንድማችሁን እህታችሁን ነፍሰ ገዳይ ናችሁ ነው የሚላቸው። ሕግን የሚተረጉሙት በምንድን ነው? በውጫዊ ነው የሚተረጉሙት። ምክንያቱም ተፈጥሯዊ ሰው የእግዚአብሔር ሕግ አይመቸውም። የእግዚአብሔርን ሕግ ማጣመም እንደሚመቸው ማበጃጀት ነው የሚል። ስለዚህ ሕጉ ሲሰጥ ኩነኔያቸውን ገሃድ ነው ያወጣው። የአዳማውያን ልብ በሕጉ ስላልተቀየረ ሕጉን ተቀብለዋል እስራኤላውያን፣ ልባቸው ግን አልተለወጠም። አዳም አለ ያኔ። አዳማዊነትን ሕጉ አላጠፋውም። የእግዚአብሔርን ሕግ ይዘዋል። አዳማዊነት ግን እንደነገሰባቸው ነው። ስለዚህ ጌታችን ኢየሱስ ክርስቶስ አዲስ ኪዳን እንደሚመጣ በኤርምያስ መጽሐፍ ላይ የተጻፈው ምን ተብሎ ነው የቀረበላቸው? ከሕዝቤ ጋር የምገባው አዲስ ኪዳን ይመጣል። ይሄ በአባቶቻቸው ዘመን እንደነበር አይደለም። አሁን ምን አረጋለሁ? ሕጌን በልቡናቸው ላይ እጽፈዋለሁ አላቸው። ኤርምያስ 31:11 ዕብራውያን 8:10 ላይ ታዩታላችሁ፣ ወይም ዕብራውያን 10:15 ላይ ታዩታላችሁ። ሕጌን በምናቸው እጽፋለሁ? በልቡናቸው። ስለዚህ ሰዎች የሚለወጡት ሕጉ በውጭ ስለተሰጣቸው ሳይሆን ሕጉ በልባቸው ስለተጻፈ ነው። ምዕራፍ 8 ላይ ሲነግረን እንደሱ ነው የሚለን። በክርስቶስ የመጣው የሕይወት መንፈስ ሕጉ በመንፈስ ሲሆን ነው ሰዎችን የሚለውጠው። ስለዚህ ለሕግ ያልተቻለውን ይላል ምዕራፍ 8 ቁጥር 3 ላይ ለሕግ ያልተቻለውን በማን ፈጸመው ነው የሚለው? በክርስቶስ ፈጸመው። ሕግ የሰዎችን ልብ ሊለውጥ አልተቻለውም። ሕግ አዳማዊነትን ሊያስወግድ አልተቻለውም። ስለዚህ ለሕግ ያልተቻለውን እግዚአብሔር ልጁን በኃጢአተኛ ሥጋ ምሳሌ ልጁን ልኮ ለሕግ ያልተቻለውን ምን አደረገ? ፈጸመ። ምዕራፍ 8 ቁጥር 3 እና ይሄ ለአይሁድ አስደንጋጭ ነው። ሕግ ጽድቅን ይጨምራል ብለው ሲያስቡ the opposite is true የሚባለው ሆነ ማለት ነው። ሕግ ጽድቅን ይጨምራል ብለው ሲያስቡ እንዲያውም ሕግ ነው ኃጢአትን ያበዛው። ሰዎች የወደቁበትን ጥልቀት የሚረዱት መለኪያው ሲኖራቸው ነው። መለኪያውን አያውቁት። ስለ እያንዳንዱ ነገር ሕግ ሲሰጣቸው የራሳቸውን የውድቀት ደረጃ እንዲያዩት ነው ያደረጋቸው። ያስደነግጣል። ሕግ ተሰጥቶ በደል በዛ። እንዲያውም በደል እንዲበዛ ነው ሕግ የተሰጠው። አይተናል ምዕራፍ 4 ላይ ይሄንን፣ ምዕራፍ 3 ላይ አይተናል። ደጋግሞ ነው የሚያመጣው ይሄንን። ምዕራፍ 7 ላይ ደግሞ በደንብ ያመጣዋል። እንመለስበታለን። ታዲያ የእግዚአብሔር ምላሽ ምንድን ነው? አውቃለሁ ጥሩ ነገር ለመስማት ነው ዛሬ የመጣችሁት አይደል? ትሞታላችሁ ምናምን እያልኳችሁ ነው። የእግዚአብሔር ምላሽ ምንድን ነው? ሕግን ሰጠ፣ ሕግ በደል አበዛ። ምላሹ ምንድን ነው? ቁጥር 21 ደግሜ ያነባለሁ። በደል እንዲበዛ ሕግ ጭምር ገባ። አረፍተ ነገሩ አላለቀም በ4 ነጥብ። ዳሩ ግን የእግዚአብሔር ምላሽ ዳሩ ግን ኃጢአት በበዛበት ኃጢአት በሞት እንደነገሰ እንዲሁ ደግሞ ጸጋ ከጌታችን ከኢየሱስ ክርስቶስ የተነሳ በጽድቅ ምክንያት ለዘላለም ሕይወት ይነግስ ዘንድ ጸጋ ከመጠን ይልቅ በለጠ። ሕግ በመስጠቱ በደል በዛ። ዳሩ ግን ኃጢአት በበዛ መጠን የእግዚአብሔር ጸጋ ያለ ልክ በለጠ።
ኃጢአት በዛ። ሕግ በመሰጠቱ ምክንያት ሰዎች የኃጢአትን ልክ እያወቁ የኃጢአትን አስከፊነት እያወቁ አቅመቢስነታቸውን እያወቁ ኃጢአተኝነታቸው ብዙ እንደሆነ እየተገነዘቡ ሲሄዱ እግዚአብሔር ምን አደረገ? ጸጋ ያለ ልክ በዛ። ተነጻጻሪ አይደለም። ያኛው በዛ ይልና ይሄኛው ምንድነው የሚለው? ከመጠን ይልቅ በዛ። መጠን የሌለው ከመጠን ይልቅ በዛ። ዲስ ዴይስ ሰዎች ጸጋን መለጠጥ የተለጠጠ ጸጋ የሚል ተርም ሲጠቀሙ ሰማለሁ። ምን ለማለት እንደፈለጉም ይገባኛል። ከሚያስቡት ነገር ጋር ጠብ የለኝም። ከቃሉ ጋር ብቻ ነው ጠብ ያለኝ። ጸጋ አይለጠጥ። ከመጠን ይልቅ በዛ። ከመጠን ይልቅ የበዛን ነገር እንዴት ነው የምንለጥጠው? ኃጢአት በዛ፣ ጸጋ ግን ከመጠን ይልቅ በዛ። ምንም ኃጢአት ቢከፋ፣ ምንም ኃጢአት ቢበዛ፣ ምንም ኃጢአት ተነባብሮ ተደራርቦ ቢበዛ የእግዚአብሔር ጸጋ ከመጠን ይልቅ ብዙ ነው። የእግዚአብሔር ጸጋ የማይሸፍነው የኃጢአት ክምር፣ የእግዚአብሔር ጸጋ የማይሸፍነው የኃጢአት ክፋት፣ የእግዚአብሔር ጸጋ የማይሞላው የኃጢአት ጉድለት፣ የእግዚአብሔር ጸጋ የማይደርስበት የኃጢአት አዘቅት የለም። ኃጢአት በዛ፣ ዳሩ ግን የእግዚአብሔር ጸጋ ከመጠን ይልቅ በዛ። ቅርብ ጊዜ ዘማሪ በረከት ተስፋዬ ያወጣው አልበም ላይ አቤት ምሕረትህ የሚል መዝሙር አለ። በጣም የወደድኩት ነው። እዛ ውስጥ እንዲህ የሚል ስንኝ አለ። የሚስተካከልህ ማን አለ በውኑ አባቴ ምሕረትህ ያክላል አንተኑ የሚል ማለት ነው። የእግዚአብሔር ምሕረት ምን ያክላል? ያክላል አንተኑ። የእግዚአብሔር ጸጋም እንደዚሁ ነው። ኃጢአት በበዛበት የእግዚአብሔር ጸጋ ከመጠን ይልቅ ሊደራረሱ አይችሉም። ኤሊና ጥንቸል ናቸው። ኃጢአት ምንም ቢበዛ እንደ ኤሊ ነው ሲነጻጸር ከእግዚአብሔር ጸጋ ጋር። ይሄ ሲጀምር ያኛው የእግዚአብሔር ጸጋ ከመጠን አልፎ ነው የሚሄደው። በምንም አይነት ድካም ውስጥ ብትሆኑ፣ በምንም አይነት ኃጢአት ውስጥ ብትሆኑ፣ በምንም አይነት ወቀሳና ክስ ውስጥ ብትሆኑ የእግዚአብሔር ጸጋ ማንኛችሁንም በምንም አይነት ሁኔታ ውስጥ ያላችሁን ሊያቅፋችሁ፣ ሊቀበላችሁ፣ ሊያድናችሁ፣ ሊከልላችሁ፣ ኃጢአታችሁ ሊያስወግድ ያለ መጠን በዛ። እንጸልያለን። ማዳን ብቻ አይደለም። ኃጢአት በዛ መፍትሄ አለው። ኩነኔ በዛ መፍትሄ አለው። የእግዚአብሔር ጸጋ ከመጠን ይልቅ በዛ። የገባህበት አዘቅት አይደረሴ ይመስልሃል? የእግዚአብሔር ጸጋ ከዛ በታች ጠልቆ ይገባል። ኃጢአትሽ፣ ውድቀትሽ በዚህና በዚህ የማይደረስ ይመስልሻል? የእግዚአብሔር ጸጋ ከመጠን መጠን ምንድን ነው? ልኬት ምንድን ነው? ሜዠርመንት ምንድን ነው? የእግዚአብሔር ጸጋ ከመጠን ይልቅ። የምትከሰሱ ሰዎች አላችሁ፣ የምትወቀሱ ሰዎች አላችሁ፣ ራሳችሁን የምትኮንኑ ሰዎች አላችሁ። ኮንሴንት ነው ከናንተ የሚፈልገው እንጂ የእግዚአብሔር ጸጋ ስፍር መጠን ልክ የለውም። የጸጋን ብዛት መቀበል ነው። የጽድቅን ስጦታ ብዛት መቀበል ነው። እሺ ማለት ነው። መንበርከክ ነው። ሕይወትን ለእግዚአብሔር መስጠት ነው። መገዛት ነው። ከየትኛውም ማዘቅት ውስጥ መንጥቆ ያወጣል። እጅን ይዞ ምንጥቅ አድርጎ አውጥቶ እዚህ ወለል ላይ ሳይሆን እዛ በአባቱ ቀኝ ያስቀምጣል። ከባርነት ምንጥቅ አድርጎ አውጥቶ ሰው ማድረግ ብቻ ሳይሆን አብረን በሕይወት እንድንነግስ ያደርጋል። ከባርነት ወደ ኮወራሽነት ወደ ኮነጋሽነት ነው የሚያደርሰን። ቆመን እንጸልይ። እስቲ ጌታን እንባርከው ለጥቂት ሰከንዶች ወይ ለአንድ ደቂቃ።
ስለበዛው ጸጋው መጠን ከመጠን ይልቅ ስለበዛው እኛን ስላቀፈው እኛን ስለያዘው ደግፎ ስለሚያጸናን እስከ መጨረሻ ስለሚያደርሰን የእግዚአብሔር ጸጋ ያለ ልክ መብለጥ ምንም አይነት ክስ እሺ እንዳትሉ ምንም አይነት ሁኔታ ውስጥ ብትሆኑ የእግዚአብሔር ጸጋ ከዛ ይልቅ ትልቅ ነው ከዛ ይልቅ ጥልቅ ነው ከዛ ይልቅ ሰፊ ነው የማይደርስበት ስፍራ የለም ምናልባት የምትወዷቸው ሰዎች ምናልባት ቤተሰቦቻችሁ የሆኑ ወደቁ ጠለቁ በቃ የምትሏቸው ካሉ የእግዚአብሔር ጸጋ ከዛ ይበልጣል ማንንም ከገባበት ሊያወጣ ማንንም ከራቀበት ሊያቀርብ ርቆ ይሄዳል የእግዚአብሔር ጸጋ ከዛ ይልቅ ርቆ ሄዶ ይዞ የሚያመጣው ሰው ከመሬት እየሮጠ ማምለጥ እንደማይችል ምንም ቢሮጥ እዚሁ መሬት ላይ እንደሆነ ሰው ምንም ቢከፋ የእግዚአብሔር ጸጋ የትም ድረስ ይደርሳል የሚስተካከልህ ማን አለ በውኑ ጌታ ሆይ ምሕረትህ ያክላል አንተ ነው ኃጢአት እግዚአብሔርን አያክልም ኃጢአት እግዚአብሔርን አያክልም በደል እግዚአብሔርን አያክልም የእግዚአብሔር ጸጋ ግን የእግዚአብሔር ስለሆነ በእግዚአብሔር ልክ ነው እግዚአብሔር ሆይ እናከብርሃለን እግዚአብሔር ሆይ እናመሰግንሃለን የፍቅርህ መጠን የደግነትህ መጠን ለኛ ያለ ቸርነት መጠን ከኃጢአታችን በላይ ጸጋ ስጦታ ከመጠን የበለጠ ስለሆነ ኃጢአት በበዛ ልክ ኃጢአት በበዛ መጠን ጸጋ ከመጠን ይልቅ ስለበዛልን ምላሽ ከችግሩ በላይ ስለሆነ እናመሰግናለን ጸጋ የማይደርስበት ጥልቀት ስለሌለ ታች አዘቅት ሲኦል ታች የደረሰውን አውጥቶ እላይ በሰማይ በአብ ቀኝ የሚያስቀምጥ ስለሆነ እናመሰግናለን ጌታ ሆይ የኃጢአት ባሮች የነበርነውን አሁን የጽድቅ ባሮች ብቻ ሳይሆን አብረን የምንነክስ ስላደረከን ካጣነው ይልቅ ባንተ ያገኘነው ስለበለጠ እናመሰግናለን ጌታ ሆይ የወገኖቼን አይን እንድታበራ ጸልያለሁ አንተን በመከተላቸው ያጡትን ነገር የሚቆጥሩ አንተን በመከተላቸው የከፈሉትን ዋጋ የሚቆጥሩ በኃጢአት ከሚገኝ ጊዜያዊ ደስታ በኃጢአት ከሚገኝ ጊዜያዊ ጥቅም ጋር በማሰብ አንተን በመከተላቸው ያጡትን ነገር ጠላት እያሳየ የሚወቅሳቸው ካጡት ነገር ይልቅ በኃጢአት ምክንያት እግዚአብሔር ሆይ ባንተ ያገኙት እጅግ የሚበልጥ እንደሆነ እንኳን በእነሱ ሕይወት በአዳም ከታጣው የሚበልጥ በልጅ በክርስቶስ ሥራ እንደተገኘ ማስተዋል ይችሉ ዘንድ አባት ሆይ አይኖቻችንን ክፈትልን አይኖቻችንን አብራልን ባንተ ያገኘነው ከምንም ጋር እንደማይነጻጸር ባንተ ያገኘነው ከምንም ጋር እንደማይወዳደር ባንተ ያገኘነው ካጣነው በብዙ የበለጠ እንደሆነ እንዲገባን አይናችንን አብራልን ዜጎች ብቻ ሳይሆን ንጉሶች መሆናችንን እንድናቅ አብረን የምንነክስ መሆናችን እንዲገባን አይኖቻችንን አብራልን ይሄን የምስራች ለሌሎችም እንድንናገር አግዘን በሱስ ለተተበተቡ በኃጢአት ለተተበተቡ ሰይጣን አስሮ የዚህ ዓለም አምላክ አምሮአቸውን ልቡናቸውን አሳውሮ ለሚጫወትባቸው ለነዚህ ሰዎች የእግዚአብሔር ጸጋ ከኃጢአት እንደሚያይል እንደሚበልጥ የእግዚአብሔር ጸጋ የዲያብሎስን ሰንሰለት ከመበጠስ ያለፈ እንደሆነ እንዲገባቸው መንገር እንድንችል ልባችንን አነሳሳው ወንጌል እንድንናገር ልባችንን አነሳሳው ስንናገር ካንደበታችን የሚወጣው ቃል በመንፈስ እሳት ተለውሶ በመንፈስ እሳት ተቀድሶ የሰዎችን ሰንሰለት የሚቆርጥ እንዲሆን እባክህን እርዳን አብረህን ውጣ በጨለማው ያሉትን ወደ ብርሃን ማምጣት እንድንችል በጨለማው ያሉት የእግዚአብሔር ጸጋ ለነሱ መድረስ እንደሚችል በማሰብ ያንን ማድረስ እንድንችል እግዚአብሔር ሆይ እባክህን አግዘን ፍርሃት መንፈስ ከኛ ተወግዶ በድፍረት በልበ ሙሉነት እንድንነሳ እርዳን ቤተክርስቲያንም እግዚአብሔር ሆይ ሕዝብህ ከማይጠቅመው ከምናምኑ ከራሱ ጉዳይ ወጥቶ ይሄንን ክቡር ነገር ይሄንን ድንቅ ነገር ጌታ ሆይ
ቅድሚያ መስጠት እንዲችል ሁላችንንም አግዘን። ስለረዳህን ስላገስከን ተመስገን። አብረህን ስላለህ ስለማትተወን እናመሰግናለን። ክብርና ምስጋና ላንተ ይሁን በጌታ በኢየሱስ ክርስቶስ ስም አሜን።